Ashamaa harka fuunii kabajamtoonni fi hordoftoonni maatii maastootuuf taatan hundi keessanuu kan biyya keessa jirtanis kan biyya ambaa keessa jirtanis nageenyi araarri waaqayyo isiniif haa baay'atu jecha viidiyoo biraatiin walitti deebinee dhufnee jirra. Maaliif akkanatti uffattee jettan hin qorra dhugaa agama inuma qorra jechuudha beeruuti jecha gaarummaadha fi waan hundumaayyuu siniin jechuu jaaladha. Akkuma viidiyoo hin gaddaat irratti haasa'etti viidiyoo biraatiinis walitti deebinee dhufnee jirra. Viidiyoo dura hin gaddaat irratti jechoonni ani haasa'e እንደምክር ነው ያወራሁት። እዛ ቪዲዮ ላይ ብዙ ልጆች ብዙ እህቶቻችን በስደት ላይ ሆነን እየተጨነቅን ነው። በስደት ላይ ሆነን ብዙ መከራ ብዙ ፈተናን እያየን ነው። ሰው ማይ ፈተና ማለት ነው። በስ እግዚአብሔር ብቻ ማይ ፈተና ሁልጊዜ መልካምን ስንሰራ ለሰው ነው የምንሰራ እንጂ ለፈጣሪ አይደለም። ግን ለሰው ስንሰራ ሰው እውነት እቺ ልጅ ዛሬ ይሄንን ነገር አረገችልን ብሎን ምስጋና የሚሰጠን ሰው የለም። ስለዚህ ታውቃላችሁ እኔ ሁልጊዜ እወጣለሁ እዚሁ ያለሁበት ሀገር እቃውን ላመጣ እወጣለሁ። የነሱን ፍርም ፊት ለፊት ማለት ነው እንጀራ የሚያመጡበት እነሱ ኮብስ አለ እዛ ሄጄ ነኝ እንጀራውን ማመጣው። ብዙ ጊዜ አያለሁ እናቶችን ትልቆች እናቶች አባቶች ይደከሙ። ብዙ ጊዜ እኔ አብዛኛው መውጣ ከልጆች ጋራ ነው የምወጣው። አንድ ቀን የነሱስ የሰደቃ አለ እዛው ፊት ለፊት ልጅቷ 20 ብር እችን ብር ልጥል ነው አለችኝ። ስትለኝ ለዚህ ሰውዬ ስጪው አልኳት። ገና እኮ 12 አመቷ ነው። አረ ለሱ ከምሰጥ እዛ ሰደቃ ውስጥ አረጋለሁ ብላ ያ ሰውዬ እጁን እንዲህ ያደረገ እየለመናት እዛ ሰደቃ ውስጥ አደረገች። አሳዘነኝ። ለምንድን ነው ይሄንን ያነሳውላችሁ? ለድሃ ስንሰጥ ለምሳሌ አንድ መኪና ስንሳፈር መኪና ውስጥ ቁጭ ብለን ለሀፍታም አንቺ ቁጭ ብለሽ እያለሽ የሆነ ሀፍታም ብር ያለው ሰው ቢገባ ብትነሽለት እግዚአብሔር ይስጥሽ አይልሽም። እውነት ግን ለድሃ ብትነሽ በቃ አሉ አይደለ ትልልቆች እናቶች በቃ አሉ አይደለ ለነሱ ብትነሽ ልጅ እግዚአብሔር ይስጥሽ የምትጂበት መንገድ እሱ ያቅናልሽ እግዚአብሔር ይጠብቅሽ እግዚአብሔር ከክፉ ይነሱ ማይመረቁ መረቃት የለም። ግን ይሄ ሀፍታ እግዚአብሔር ይስጥሽ ራሱ አይልሽም። ብዙ ጊዜ ለሰው በዚህ ስደት ላይ ሆነን እክሌ እኮ አረብ ሀገር አለች እንዲህ እየሰራች ነው እንዲህ እያረገች ነው ይላሉ። አንቺ እንዴት ሰርተሽ እንደምታመጪ ማንም አያውቅሽም። በልተሽ ይሆናል ጠጥተሽ ይሆናል ሳትጠጪ ይሆናል ሳትበይ ይሆናል። ግን እንዴት እንደምታመጪ አንቺና እግዚአብሔር ብቻ ነው የሚያውቀው። ብዙ ጊዜ ይሄ ነው በቃ እኛ ላይ የሚመጣ ፈተና እኛ ላይ የሚደርሰው ነገር ብዙ ጊዜ በዚህ አይነት ጉዳይ ነው። ለምሳሌ ትዳር ያላቸው እህቶቻችን ስንመለከት ብር ትልካለች። ብር ስትልክ እጇ ላይ ብር ኖሮ ሁሉ ጊዜ ብር ስትልክ በጣም ይደውልላታል ስላላት ነው። በዛን ጊዜ ግን አንድ ቀን ደሞዜ እስከሚደርስ ካለችው ደሞዟ እስከሚደርስ ይጠብቃታል እንጂ አይደውልላትም።
ደሞዟ ወይም ደርሶ 3 ቀን ወይም 4 ቀን ሲደርስ ይደውልላታል። ለምን ደሞዜ ሲደርስ ነው የሚሰጥ ስላለች ነው። ለምን እኔ አንዳንድ ጊዜ በጣም ነው የሚገርመኝ። ለካኛ ሰው ለካ ብር ነው እንጂ የሚወደው እኛም መውደድ ትተዋል እንዴ? ለካ እኛን በቃ በምንም አይቆጥሩንም እንዴ? የፍቅር ብር ነው እንጂ የሰው ፍቅር የላችሁም እንዴ? እኔ አንዳንድ ጊዜ ግርም ይለኛል። ለምን ይሄ ነገር እኔ ላይም ስለደረሰ ነው። ይሄ ነገር እኔም ስላየሁት ነው። ብዙ ጊዜ እኛ ስንኖር ብዙ ሰው ነው የሚጠጋን፣ ብዙ ሰው ነው የሚደውልልን። እኛ ግን ስናጣ፣ እኛ ግን ልንፈልግ ከሰው ላይ ልንፈልግ ስንወጥ ከሰው ላይ አናገኝም። ይሄ ነው ለምንድን ነው ግን? ይሄ ነገር ለምንድን ነው የሆነ? እኔ በጣም ይገርመኛል። ከማንም በላይ በጣም ነው የሚገርመኝ። በጣም 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 ነው የሚገርመኝ። ብዙ ጊዜ ያንቺ ውለታ ወይም ያንተ ውለታ በዚች በትንሿ ነው የሚመለስልን። ግን ለሁሉም ለበጎ ነው ብለን ካሳለፍ አንድ ቀን ለሁላችንም ለበጎ ነው። እኔ ይሄንን ነገር የተናገርኩት ስኖረን ሁሉ ሰው ይወዱናል፣ ስናጣ ግን ማንም ዞር ብሎ አያየንም። ስለዛ አሁን ስኖራችሁም ራሳችን መቆጠብ አለብን፣ ስናጣም ራሳችን መቆጠብ አለብን። ለምን ውጪ ስንወጣ ከሰው ላይ ስለማናገኝ ያለንን ቆጥበን እንያዝ። የቀረውን ደግሞ የሚሞላበት ፈጣሪ ብቻ ነው። እሱን ይሄንን ራሱ የምታረግ 100 ብር ካለ ከ100% ውስጥ 10ሩን ለእግዚአብሔር ለድሆች ስንሰጥ፣ ለተቸገሩ ስንረዳ፣ ለተቸገሩትን ስናበላ፣ የተቸገሩትን ስናጠጣ ነው እሱኑ ራሱ እግዚአብሔር ለኛ ያለችንን የሚያበረክትልን። እኛማ ያለችንን ካልሰጠን፣ ያለችንን ለሰው ካላረግ፣ እግዚአብሔር ለምሳሌ ለአንድ ሰው ውለታ ስትዋል ያ ሰው ተመልሶ ውለታ ይውልልሃል። ግን አንተ ለዛ ሰው ውለታ ካልዋልክ እንዴት መጥቶ ለአንተ ውለታ ይውል? ስለዛ አንተ ለሱ ደዎች፣ ለሱ ለተቸገሩ እናት አባት መንገድ ላይ አንዳንድ ጊዜ ሰውን ማለት ነው ለእግዚአብሔር ቤት እኔ ላወጣ ነው ስል እግዚአብሔር መጥቶ ይበላል እንዴ ይላል። ምን ይታወቃል? እዛች እናት ችግረኛ እናት ላይ ሆኖ እግዚአብሔር ይመጣ ይሆናል። እዛ አባት ላይ የተቸገረ አባት ላይ መንገድ ላይ የወደቀ አባት ላይ አድሮ እሱ ሆኖ መድኃኒዓለም በፊታችን አይታየንም። ይህ አባት ከአንቺ እጅ ላይ ወስዶ ከመረቀሽ እኮ መድኃኒዓለም መረቀሽ ማለት ነው። ስለዛ ሁላችንም መልካምን ነገር እንስራ። ሁላችንም ከመጥፎ ነገር ላይ እንመለስ። የምንሄድበት መንገዱን መልካምን ነገር የምንሄድበት መንገድን እናስተካክል። እግራችን እናይ። እግራችን ወዴት እየወሰደን ነው? በቀኝ ነው ወላ በግራ እየወሰደን ነው? እሱን እናየው። ለምሳሌ በጠባባ መንገድ ከሆነ የእግዚአብሔር መንገድ እየሄድን ነው። በረጅም መንገድ ከሆነ ግን ጥቅም የለውም። ሳናቅ ነው የምንወርቀው። ከወደቅን ደግሞ የሚያነሳ ሰው የለም።
ስለዛ ሁላችንም በጠባቡ መንገድ እንሂድ። ሁላችንም መልካምን ነገር ልንሰራ እግዚአብሔር ይርዳን እላችኋለሁ። ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት ማድረጉን አትርሱ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ እህቶች።